ትግራይ ውስጥ የሚካሄደው ወታደራዊ አፈሳን የሚቃወም እንዲሁም ፌዴራል መንግስት በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ ከተማ እንደሚካሄድ አዘጋጆቹ አሳወቁ። በመዲናዋ መስቀል አደባባይ የሚካሄደው ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላም እንዲሁም ለውጥ ምክር ቤት እንደሆነ የሚዲያ እንዲሁም ህዝብ ግንኙነት አስተባባሪው ከበደ አሰፋ ለቢቢሲ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ ክልል የክልላዊ መንግስት ለውጥ ለማምጣት እንደሚሰራ እንዲሁም የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ በውስጡ ከህዝባዊ ወያነ ሓርነት ትግራይ ህወሓት የተለያዩ እንዲሁም የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካ ፓርቲዎችን ይዟል። ምክር ቤቱ ስር የተቋቋሙ ኮሚቴዎችን የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ከምክር ቤቱ አባላትም አንዱ ነው። ከህወሓት በተለዩ አመራሮች የተመሰረተው ሌላኛው ፓርቲ ወለዶ ትግራይ አረና፣ ትግራይ ለዲሞክራሲ እንዲሁም ሉዓላዊነት አረና እንዲሁም ትንሳኤ ሰባ እንደርታ ተጠቃሽ ናቸው። የትንሳኤ ሰባ እንደርታ ሊቀመንበር እንዲሁም የምክር ቤቱ የህዝብ ግንኙነት አስተባባሪ የሆኑት አቶ ከበደ እንደሚናገሩት ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋነኛ ዓላማዎች አሉት። በቀዳሚነት የጠቀሱት በክልሉ የሚካሄደውን የግዳጅ ወታደራዊ አፈሳ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም ዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ባወጣው መግለጫዎች በክልሉ የሚካሄደው የግዳጅ ወታደራዊ ምልመላ እንዲቆም መጠየቃቸው ይታወሳል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው ሁለት ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናገሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ካሳቴ ብርሃን ላዕላይ ቤተ ክህነት ሁለት ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሽሻይ ግርማ እንዲሁም የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ የሆኑት ቴድሮስ በየነ አስተያየት ለማግኘት እያደረገው ጥረት አልተሳካም። ቤተ ክህነቱ ባሳለፍነው ሳምንት ረቡዕ ዕለት ባወጣው መግለጫ መሰረትም ብፁዕ አቡነ ናትናኤል እንዲሁም ብፁዕ አቡነ አረጋዊ በተባሉ አባቶች መኖሪያ ቤቶች ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ገደማ ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል የሚገኝበት ህንፃ ላይ አርፎ በተወሰነ መልኩም ህንፃው ነዶ ግማሽ ብሎኬት ተገንጥሎ ወድቋል ሲሉ ሁኔታውን ገልጸዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር መዋሉንም ገልጾ ነበር። የከተማዋ የወንጀል ምርመራ ኃላፊ የሆኑት አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩ የትግራይ ቴሌቪዥን ዘግቧል። በከሚሴ ከተማ አንድ ተመራቂ ወጣት ወድቆ ያገኘውን ብር ለፖሊስ አስረከበ። ባለድሉ እንዲሁም የተመረቀው ወጣት ወድቆ ያገኘውን ገንዘብ ሳይመኝ ቀጥታ በመሄድ ለከሚሴ ከተማ ፖሊስ ጣቢያ አስረክቧል። ብሩ የኔ ነው የሚል ባለቤት ካለ የታማኙን ወጣት ማንነት እንዲሁም የገንዘቡን መጠንና ዝርዝር መረጃን በመግለጽ በከሚሴ ከተማ ፖሊስ ጣቢያ በአካል ቀርቦ መውሰድ እንደሚችልም ነው የተገለጸው። በዛምቤንዚ ወንዝ ሰጥመዋል ከተባሉ 10 ኢትዮጵያውያን መካከል 5ቱ በህይወት ተገኙ። ባሳለፍነው ሰኞ ምሽት ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤንዚ ወንዝ ውስጥ ሰጥመዋል ተብለው ከተጠረጠሩ 10 ኢትዮጵያውያን ወንዶች መካከል 5ቱ በህይወት መገኘታቸውን የዛምቢያው ኒውስ ዲገር የተባለ የዜና ድረገጽ ዘግቧል። ድረገጹ የሀገሪቱን የደቡባዊ ግዛት ፖሊስ አዛዥን ጠቅሶ እንደገለጸው ከሆነ የተቀሩትን 5 ሰዎች የመፈለግና የምርመራ ስራውን እንዲሁም እንደቀጠለ ነው። የኢሚግሬሽን ኦፊሰሩ ቻርልስ ናምቡላ ሐምሌ 7 ቀን ባቀረቡት ሪፖርት ሐምሌ 6 ቀን ምሽት 3 ሰዓት አካባቢ 10 ኢትዮጵያውያን ዜጎች በህገወጥ መንገድ ወንዙን ለመሻገር ሲሞክሩ ሙዋንግ ከተባለ መንደር አቅራቢያ ሰጥመው
መቅረጣቸውን ጠርጥረው እንደነበር ማስታወሳቸው ይታወሳል። በወቅቱም ከመስጠም ከተረፉት ስደተኞች መካከል ሁለቱ በቁጥጥር ስር መዋላቸው ተገልጾ ነበር። ሆኖም የደቡባዊ ግዛት ፖሊስ አዛዥ ትላንት ረቡዕ በሰጡት መግለጫ መሰረት ሰጥመዋል ከተባሉ ስደተኞች መካከል 5 በሕይወት መገኘታቸውን የሚያሳይ መረጃ ለፖሊስ እንደደረሰ አስታውቋል። በደቡብ አፍሪካ የጸረ ስደተኞች ንቅናቄ መሪ በጥይት ተመቶ መገደል ስጋትን ፈጠረ። በደቡብ አፍሪካ አሳሳቢ ደረጃ ላይ የደረሰውንና አፍሪካውያን ስደተኞችን ኢላማ ያደረገው የጸረ ስደተኞች እንቅስቃሴ ሲመሩ ከነበሩ ቁልፍ ግለሰቦች አንዱ በጥይት ተመቶ መገደሉ ተሰምቷል። ማርች ኤንድ ማርች የተባለውን ህገወጥ የተባሉ አፍሪካውያን ከሀገሪቱ እንዲባረሩ የሚወተውተውን ንቅናቄ በጋውቴን ግዛት በዋና አስተባባሪነት ሲመራ የነበረው አዲሌ ባሳለፍነው ሳምንት መኖሪያ ቤቱ አካባቢ ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞበት ነበር። እንደ ቢቢሲ ዘገባ ከሆነ ሶጋዳም ከተተኮሰበት ጥይት በኋላ በጽኑ ቆስሎ በሆስፒታል ለተከታታይ ቀናት በሕክምና ሲረዳ ቢቆይም ህይወቱን ማዳን ሳይቻል ቀርቶ በትላንትናው ዕለት ከዚህ ዓለም በሞት ተለይቷል። ባለፉት ወራት በአፍሪካውያን ስደተኞች ላይ ከፍተኛ ተቃውሞና ዘመቻ ሲያደርግ የነበረው የዚህ ግለሰብ መገደል በደቡብ አፍሪካ ቀድሞውኑም ውጥረት የበዛበትን የጸረ ስደተኞች እንቅስቃሴን ይበልጥ ሊያባብሰውና አዲስ የጥቃት ማዕበል ሊቀሰቅስ ይችላል የሚል ከፍተኛ ስጋት በሀገሪቱ ላይ ደቅኗል። የምሽት መረጃዎቻችን አበቋ። አብራችሁን ስለነበራችሁ እናመሰግናለን።